እንዴ አንተ ምን እያደረክ ነው እንዴ? ይሄ እኮ በጣም ውድ ነገር ነው እኮ። አይ ዝም ብዬ እንተላለው። ኔቨር ምን ነካ አንተ እንዴ? እንዴት እንደዚህ ታደርጋለህ? ይሄ ስንት እንደሚሰራ አታውቅም እንዴ? እንደዚህ አይነት በጣም ውድ ዕቃ እኮ ነው። በእናትህ ልትሰብረው ትፈልጋለህ? አይ አላወኩኝም ነበር። ኔቨር እንደዚህ አይደረግም። ወይ ሰው ጠይቃ። ብዙ ሰው የሚያየው የሚረግጠው ይሄኛውን ድንጋይ ነው ገባ? ይሄ ግን ቅርፊቱን ስታናሳው ምን ያክል ነገር ውስጥ እንዳለ ይሄው ባንተ በቻንስ ነው ያገኘው። ለምሳሌ እኔን ቀለበት ተመልከተ። ይሄ የተሰራው ከእንደ አይነት ነገር ነው። በማሽን ፖሊሽ ተደርጎ ነው እንጂ ይሄ እኮ ቢጠረግና ቢለሰልስ እንዴት አይነት ውድ ሀብት እንደሆነ እኔ ነኝ የማውቀው። ኦኬ። ስለዚህ እነዚህ ጌጣጌጦች ምናምን የሚመረቱት ከዚህ ነው ማለት ነው? ከዚህ ነው የሚመረቱት። ስለዚህ እንዴት እናድርስ? አሁን ለምሳሌ ይሄን በጣም ብዙ የሚፈልግ ባለሀብት አለ። ብዙ ካምፓኒዎች እንደዚህ አይነት ነገሮችን ተቸግረዋል። ስለዚህ ኦልሬዲ አንተን ያውቃለሁ፣ ሎኬሽኑን ቦታውን አውቃለሁ እያልከኝ ወይ ደግሞ ስልክ ቁጥር ልቀበልህና አንተን ያማኩ። ቀላል ስልክ ቁጥር ነው የኔ 19 300 350 ብለህ ብትደውል እኔን ማግኘት ትችላለህ። ኦኬ። እነዚህ የምታያቸው የከበሩ ድንጋዮች በጣም የሚያማምሩ እንቁ ጌጦች የሚሰሩበት ከነዚህ ማቴሪያል ነው። ይሄን ቪዲዮ የምታዩ ፕሊስ እባካችሁ ኮፒ ሊንክ ሼር በማድረግ ተባበሩን። ይሄኛው ግላስ ኦክሲዲያን ይባላል። ይሄ ጃስፐር ማንጋኔዝ፣ የተለያዩ በጣም የከበሩ እንቁ የሚባሉ ድንጋዮች አሉ። ስለዚህ እነዚህን ቦታ ሎኬሽኖችን በደንብ የሚያውቅ ሰው ስላለ ስልክ ቁጥሩን ከላይ እናስቀምጥላችኋለን።